ብዙ እናቶችን ከፍተኛ አደጋ ውስጥ ሊከት ይችላል። የእንግዲህ ልጅ ቀድሞ መምጣት በተለይ ደም በማስፈሰስ ማለት ነው። ይህ የእንግዲህ ልጅ ቀድሞ መምጣት የሚባለው የእንግዲህ ልጅ ከስር የሆነና ከላይ ወይ ጭንቅላቱ ወይም መቀመጫውም ሊሆን ይችላል፣ ግን ቀድሟቸው የማህፀን አፉ ላይ የእንግዲህ ልጁ በሚገኝበት ወቅት ላይ ነው። ትልቁ ችግር የሚሆነው እንግዲህ ያው ከፍተኛ ደም በመድማት እናትንም ጽንስንም አደጋ ውስጥ ሊከት የሚችል ሕክምና ሁኔታ ነው። ይሄ ነገር እንዴት ይከሰታል? ምን አይነት ሰዎች እንደዚህ አይነት አደጋ ውስጥ ሊገቡ ይችላሉ የሚለውን የተወሰኑትን ልንገራችሁ። እነዚህ አራት ዋና ዋና ነገሮች እንትን ይላሉ አስተዋጽኦ ሊያደርግ። አንደኛው የማህፀን ጠባሳ በሚኖሩበት፣ እነዚህ ማህፀን ጠባሳ የሚሆኑት ለምሳሌ ከዚህ በፊት በኦፕሬሽን ምክንያት ሊሰራ ይችላል፣ ወይ ደግሞ የማህፀን እጢ ማዮማ ምናምን ያንን ኢንዶሜትሪየም ያን አካባቢ ጉዳት ከደረሰበት፣ ወይ ደግሞ ኪሪት ካረግ ነው ያን አካባቢ እንግዲህ በማስወረድም በምንም ኪሪት ከተደረገ ይሄ አንዱ ሪስክ ነው። ጠባሳ ያለው ማህፀን ለማህፀን መጣበቅ ወይ የማህፀን የእንግዲህ ልጅ ከስር መሆን ብሎም ደግሞ ለማህፀን መጣበቅ አስተዋጽኦ ሊያደርግ ይችላል። ከዚህ በፊት ደግሞ የዚህ አሁንም የእንግዲህ ልጅ ከስር ከነበረ ከዚህ በፊት እርግዝናሽ ላይ አሁንም ይሄ የማህፀን ከእንግዲህ ልጅ ቀድሞ መምጣት ለመከሰት ይኖሯል። የአንዳንድ የእርግዝና ሁኔታዎች ደግሞ እንግዲህ ልጅን ትልቅ ሊያደርጉ የሚችሉ ሁኔታዎች አሉ። ለምሳሌ ብዙ ከአንድ በላይ እርግዝና ሲሆን መልቲፕል ፕሬግናንሲ፣ ትሪፕሌት ወይም ደግሞ ትዊንስም ሲሆን ግን እንግዲህ ልጅ ትልቅ ስለሚሆን የማህፀን አፉ ላይ እንግዲህ ልጁ ይመጣል። ያ ደግሞ ለመድማት ከፍተኛ መድማት ችግር ውስጥ ትልቅ ሊያደርጉ የሚችሉ ሌላም ዳያቤቲክ ስኳር ካለ ለምሳሌ ልጅ መተለቅ ያመጣል። ማጨስ ካለ እሱም ደግሞ በማጨስ የተነሳ ደግሞ የእንግዲህ ልጁ የመተለቅ ነገር ይኖራል። ኮምፐንሳተሪ የእንግዲህ ልጅ ሊጨምር ይችላል። እንደዚህ አሬች ኢንኮምፓቲቢሊቲ የደም አይነትሽ ደግሞ አንቺ ኔጌቲቭ ሆኖ የሱ ፖዚቲቭ ሆኖ አንዳንድ ነገሮች ሪያክሽን ሴንሲታይዝ ከተደረገ የእንግዲህ ልጅ መተለቅ ሊመጣ ይችላል። በተጨማሪ ደግሞ የመጨረሻዎቹ እነዚህ ብዙ መውለድ እና እድሜ እየጨመረ በሚመጣበት ጊዜ እንግዲህ ልጅ ከስር የመገኘት ነገር ይኖረዋል ማለት ነው። ለተጨማሪ መረጃ በዩቲዩብ ላይ ሙሉን ያገኙታል። የዩቲዩብንም ሰብስክራይብ በማድረግ ይቀላቀሉላችኋለሁ። በአክብሮት አመሰግናለሁ። ለተጨማሪ መረጃ ቀጣይም ፎሎ እያደረጋችሁ መልካም ቀን ይሁንላችሁ።